ሰላም ሰላም ያርጂና ውድ ስፖርት አድማጮቻችን በያላችሁበት ሰላማችሁ ይብዛ፣ ሰላማችሁ ስፍት ይበልላችሁ። ይህ የአርጂና ዩቲዩብ ስፖርት ቻናል ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን መረጃዎችን ወደ እናንተ እናደርሳለን። እነሆ ተጠባቂው ሁለተኛ ዙር የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ፉክክር በቪላ ፓርክ አስቶን ቪላን ከፓሪስ ሴንት ጀርመን እንዲሁም በሲግናል ኢዱን ፓርክ ዶርትመንድን ከባርሴሎና የሚያገናኘው ጨዋታ እነሆ ዛሬ በእኛ ሰዓት አቆጣጠር 4 ሰዓት ላይ የሚከናወን ነው የሚሆነው። እንግዲህ ክቡራንና ክቡራን አድማጮቻችን ይህ ፓሪስ ሴንት ጀርመንን ከአስቶን ቪላ በቪላ ፓርክ የሚያደርጋቸው ውድድር ታላቅ ግምትን ተሰጥቶታል። እንግዲህ እንደምናውቀው ፓሪስ ሴንት ጀርመን በዚህ ዓመት በወጣቶች የተዋቀረ ክለብ ነው። ብዙ አይነት ውድድሮችን በፍጹም የእግር ኳስ የበላይነት እያከናወነና በፍጹም የኳስ ብልጫ እያሸነፈ የመጣ ክለብ ነው። በአውሮፓ መድረክም በወጣቶች የተዋቀረ የሉዊስ ኤንሪኬ ክለብ በወጣቶች የተዋቀረ ማንንም ስቴዲየም ሄዶ የራሱን የእግር ኳስ ብልጫ ወስዶ የሚመለስ ክለብ እየሆነ መሆኑን በቅርብ ጊዜያቶች በተካሄዱ ጨዋታዎች ተመልክተናል። እንደምንመለከተው ባለፈው በመጀመሪያ ዙር የነበረው የውድድርን ስንመለከት በፓርክ ዲፈረንስ ፓሪስ ሴንት ጀርመን በፍጹም የእግር ኳስ የበላይነት የእንግሊዙ ክለብ አስቶን ቪላን 3-1 በሆነ ውጤት አሸንፎታል። እነሆ ዛሬ ከዛ ውጤት በኋላ ነው ወደ ቪላ ፓርክ ፓሪስ ሴንት ጀርመን የሚያመራው። እንደሚታወቀው ሉዊስ ኤንሪኬ በዲሲፕሊን ፍጹም የሚያምን አሰልጣኝ ነው። በባርሳ ቤት እያለም እናውቀዋለን። በኤሲ ሚላን ቤት እያለም በዲሲፕሊን ጉዳይ ቶቲን ሲያስቀምጠው፣ እንዲሁም በባርሳ ቤት ሊዮኔል አንድሬስ ሜሲን በዲሲፕሊን ጉዳይ የማይነካውን ተጫዋች ሲያስቀምጠው እንመለከታለን። በዲሲፕሊን ትልቅ ቦታ የሚሰጥ አሰልጣኝ ነው። እግር ኳስ ላይ ዲሲፕሊን ትልቁን ቫልዩ ይወስዳል። በሜዳና ከሜዳ ውጪ የሚኖሩ ዲሲፕሊኖች ትልቁን ቫልዩና ዋጋ የሚወስድ ነውና እነዚህ ሁለት ስፔናዊ አሰልጣኞች ዛሬ በአውሮፓ መድረክ ለሁለተኛ ዙር ይገናኛሉ። ባለፈው ሳምንት በዕለተ ረቡዕ ያከናወኑትን ውድድር በፓሪክ ዲፈረንስ አስቶን ቪላ ከሮጀርስ አማካኝነት 1-0 እየመራ ቢቆይም ተደጋጋሚ ጎሎች አስቶን ቪላ በፓሪስ ሴንት ጀርመን 3-1 ተሸንፏል። ፒኤስጂን ስንመለከት እንግዲህ በአውሮፓ መድረክ ላይ ጥሩ እንቅስቃሴን እያስመለከተን እንገኛለን። ያለፉት 2 የአውሮፓ መድረክ ውድድሮችን ያደረገው ከሁለት የእንግሊዝ ክለቦች ነው። እንግዲህ አንደኛው የአርነ ስሎት ሊቨርፑል ነው። በዚህ ዓመት በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ መድረክ ትልቅ ግስጋሴ እያደረገ እንዲሁም በአውሮፓ ቻምፒዮንስ ሊግ ትልቅ የማሸነፍ ንጻሬ የተሰጠው ክለብ ነበረ ሊቨርፑል እና እንዳጠቃላይ በፕሪሚየር ሊጉ በአንደኝነት በሰፊ የነጥብ ልዩነት አርሰናልን በመምራት ይገኛል እና አጠቃላይ ጥሩ እንቅስቃሴ ነው የሚጫወት እንዲሁም ለተጋጣሚ ክለብ አስጨናቂ እግር ኳስ የሚጫወትና በተደጋጋሚ አሸናፊ የሚሆን ክለብ ጋር ነበረ ሊቨርፑል ጋር ነው የተገናኘው። በፓሪስ በነበራቸው ጨዋታ ላይ በእርግጠኝነት ሊቨርፑል አሸናፊ ሆኖ ቢወጣም ግን ብዙሃኖችን ያስገረመው ፒኤስጂ የሚገርም የእግር ኳስን ፍጹም የበላይነት የተመለከትንበት እንዲሁም ደግሞ የአርነ ስሎት ለመጀመሪያ ጊዜ ሲዳከም ያየንበት ጨዋታ ነበረ። እነ ኦስሜን ደምበሌ እንዲሁም ደግሞ ከቫራስኪዮሊ እንዲሁም በነዶዬ የሚመራው የፊት መስመር አጥቂ እነምን ባርኮላን የመሳሰሉ ወጣቶች የተሰበሰቡበት የፓሪስ ሴንት ጀርመን ወጣት ክለብ ነው። ይህንን የአውሮፓ መድረክ በጥሩ እንቅስቃሴ እየተመለከትን የምንገኘው እንዳጠቃላይ ስንመለከት ዛሬ በቪላ ፓርክ የሚኖረው ውጤት ፓሪስ ሴንት ጀርመን ምናልባት ውጤቱን አስጠብቆ የተሻለ ጎሎችን አስቆጥሮ ሻምፒዮን ሆኖ ይመለሳል ወይስ እንዲሁ ባለሜዳው ቪላ ፓርክ አስቶን ቪላ በሜዳው ትልቅ ፉክክር አድርጎ የእግር ኳስ ፊሎሶፊውን ቀይሮ ምናልባት በባለፈው የነበረው እንትን ላይ ፍጹም በመከላከል ሂደት ነበረ አስቶን ቪላ ሲጫወት የነበረውና ምናልባት ዛሬ ደግሞ ሞር የሚያጠቃ ክለብ ይዞ የሚቀርብ ይሆናል ወይስ ደግሞ እንደዚህ ውጤቱን አስቀልብሶ የሚመለስ የሚወጣ ነው የሚመስለው። እንግዲህ ዛሬ ወደ ሩብ ፍጻሜ ለመግባት የሚደረግ ፉክክር ነው የሚኖረው። ክቡራን ተመልካቾቻችን ዛሬ ፒኤስጂ እና አስቶን ቪላ ብቻ ሳይሆን በሲግናል ኢዱና ፓርክ ዶርትመንድ እና ባርሴሎናን የሚያገናኝ ተጠባቂ ጨዋታ አለ እና ወደ
አስቶን ቪላ ስንመለስ አስቶን ቪላ ባለፈው በእንግሊዝ ፕሪሚየር ሊግ ከሳውዝሃምፕተን ጋር በሴንት ሜሪ ስቴዲየም ተገናኝቶ ነበረና በፍጹም የእግር ኳስ ብልጫ በፍጹም የበላይነት ሳውዝሃምፕተን ወራጁን ክለብ እንግዲህ ሳውዝሃምፕተን ብዙ ጨዋታዎች እየቀሩት የወረደ ክለብ ነውና ጥሩ ፐርፎርማንስን እያሳየ አልነበረምና ይህንን ክለብ በሜዳው ሄዶ አሸንፎ ነው የተመለሰው። እንዲሁ ፒኤስጂ ባለሜዳው ፒኤስጂም በዚህ ሳምንት በማሸነፍ ጥሩ ውጤትን ይዞ ነበረ የተመለሰው። እንዳጠቃላይ ስንመለከት ብዙ ጨዋታዎች እየቀሩት ሻምፒዮን ሆኗል ፒኤስጂ እንደምናውቀው እና ምናልባት በቪላ ፓርክ ላይ የሚካሄደው ውድድር ኡናይ ኤመሪ ይህ አሰልጣኝ ምንን ይዞ ሊመጣ ይችላል? ምንስ ሊያደርግ ይችላል? ተጠባቂው ጨዋታስ በምን አይነት ውጤት ሊቀለበስ ይሆን ወይስ ደግሞ በዛ ውጤት የሚጠናቀቅ ይሆን? ትልቅ ግምትና ትልቅ ክርክሮችን እያስነሳ የሚገኝ ውድድር ነው። ቪላን ፓርክ ላይ አስቶን ቪላ ከኡናይ ኤመሪ በኋላ በአውሮፓ መድረክ ሻምፒዮን የሆነ ክለብ ነው። ከሱ በፊት ከኡናይ ኤመሪ በፊት በአውሮፓ ቻምፒየንስ ሊግ ሻምፒዮን የሆነ ክለብ ነው። ከእንግሊዝ ክለቦች አንዱ አስቶን ቪላ ነው እንደምናውቀው። እንግዲህ አስቶን ቪላ ከኡናይ ኤመሪ በኋላ በአውሮፓ ቻምፒዮንስ ሊግ መድረክ ከብዙ ዓመታት በኋላ ነው ከፍተኛ ርቀትን ጉዞ የተጓዘው እዚህ እስከ ሩብ ፍጻሜ ውስጥ እስከ ግማሽ ፍጻሜ ውስጥ መግባት የቻለውና ምናልባት ዛሬ የሚያከናውናቸው ባለልምድ አልባው አሰልጣኝ ማለት አንችልም። ቪላ ኡናይ ኤመሪ ፒቪያን ይዞ በአውሮፓ ሊግ ላይ ብዙ ሻምፒዮን ብዙ አሸናፊ በመሆን ባለ ሪከርድ የሆነ አሰልጣኝ ነውና ምናልባት ዛሬ ይህ ስፔናዊ ታክቲሻን አሰልጣኝ ምንንስ የሚፈጥር ይሆናል? ውጤቱን ቀልብሶ የሚመለስ ይሆናል ወይስ ውጤቱን አስጠብቆ የሚመለስ የሚሆነው? እንግዲህ የቪላ ፊት ለፊት መስፈሮች ከጥቂት ጊዜያቶች በኋላ አስፈሪነታቸው እየግሎበሰ መጥቷል። እነ ማላን አለ፣ እነ ማርከስ ራሽፎርድ እንዲሁም በውሰት የወሰደው አሴንሲዮ አለ፣ ራሽፎርድ አለ። ማርከስ አሴንሲዮ እንግዲህ እንደምታውቁት ከፓሪስ ሴንት ጀርመን ነው በውሰት ወደ አስቶን ቪላ የመጣውና በአስቶን ቪላ አመርቂኝ ጊዜያቶችን እያሳለፈ ይገኛል። ጎሎችን እያስቆጠረ ለቡድን አጋሮቹ አሲስት እያደረገ ይገኛል። ምናልባት እነዚህ የፊት መስፈሮች በምርጥ አቋም ላይ የሚገኙት እና ኦሊ ዋትኪንስን የመሳሰሉትን የሰበሰበው ቪላ ወይም አስቶን ቪላ ምናልባት ዛሬ የፓሪሱን ክለብ የሚያፈራርስ ይመስላችኋል? ታሪኩን ወይም ደግሞ ካምባክ አድርጎ የሚመለስ ይመስላችኋል? ያንም በእኛ እንደ ኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ላይ የምንጠብቀውና የምናገኘው ወይም ደግሞ የምንመለከተው ጨዋታ ነው። ከዛ ባለፈ እንግዲህ ወደ ሲግናል ኢዱና ፓርክ ነው የምናመራው። ቦሩሲያ ዶርትመንድን ከባርሴሎና የሚያገናኘው ይሆናል። ባርሴሎና በሃንሲ ፍሊክ ውስጥ በአመቱ ምርጥ እንቅስቃሴን ከሚያሳዩ ክለቦች መካከል አንደኛው በአውሮፓ መድረክ ላይ ባርሴሎና ነው። ይህ ክለብ ብዙ ታሪኮችን እያስመዘገበ ይገኛል። እንዲሁም በባለፈው ሳምንት በሊጋቸው አሸናፊ ሆነው ተመልሰዋል ባርሴሎናዎች። እንዲሁም ዶርትመንድም በሊጋቸው ውድድር አድርገው ነበረ እና እንዳጠቃላይ ስንመለከት ባርሴሎና በመጀመሪያ የነበረ ውድድር በ4-0 አሸናፊነት ነው ያጠናቀቀው። ያ ማለት በኦፕታ ስሌት ስናሰላ 99% የማለፍ ኦፖርቹኒቲውን ነው ባርሴሎና በመያዝ ወደ ሲግናል ኢዱና ፓርክ የሚያምራው። ባርሴሎና በመጀመሪያ ዙር የነበረው ጨዋታ ፍጹም የበላይ ነበረ። እንደምናውቀው እነ ሮበርት ሌዋንዶውስኪ፣ እነ ላሚን ያማል፣ እነ ራፊና የሚገርም እንቅስቃሴ ነበረ ሲያስመለከቱን የነበረው። እንዲሁም የሚገርም እና ጥበባዊ የሆነ እግር ኳሳዊ ጨዋታን እያስመለከቱን ነበር። እንዳጠቃላይ የመጀመሪያ ዙር ውድድር 4-0 በባርሴሎና በስፔኑ ክለብ ባርሴሎና ተጠናቋል። ምናልባት እንግዲህ በእግር ኳስ የሚፈጠረው አይታወቅም። ሲግናል ኢዱና ፓርክ ላይ የጀርመኑ ተወካይ ክለብ ቦሩሲያ ዶርትመንድ እንግዲህ ምናልባት የአምናው የአውሮፓ ቻምፒየንስ ሊግ ተፋላሚ ክለብ እንደሆነ ብዙዎቻችን እናውቃለን እና ምናልባት በዚህ ጥቅጥቅ ባለ ሰማያዊ ማሊያን በሚለብሱ ለ90 ደቂቃ ዝማሪያቸው ለማይቋረጥ ደማቸውን እስከ ፍጻሜ ድረስ ለሚሰጡ ደጋፊዎች ምናልባት ባርሴሎናን የሃንሲ ፍሊክን ባርሴሎና ከ4-0 ወደ 5-0 አሸናፊነት ካምባክ ወይም ደግሞ 4-0 ድረስ ይሄዳሉ የሚል ግምት ይኖራቸዋል። ምንስ ውጤት የምንመለከት ይሆናል። እንግዲህ ቦሩሲያ ዶርትመንድ በዚህ ዓመት በሊጉም ጥሩ እንቅስቃሴ እያሳየ አይደለም። ምናልባት ትንሽ አሰልጣኝም ቼንጅ አድርገዋል፣ ቀይረዋል። ጥሩ ውጤት እያስመዘገቡ አይደለም። ካሉት ውድድሮች ስንመለከት ጥሩ ውጤት ላይ አይደለም። በዚሁ ልክ ደግሞ
በአንሱ ፍሊክስን ባርሴሎናን ስንመለከት ጥሩ ግስጋሴንና ጥሩን ተፎካካሪነትን እያስመለከተን ይገኛል። ሻምፒዮን ከሚሆኑት ወይም ደግሞ የሻምፒዮን ግምት ከሰጣቸው ክለቦች ውስጥ አንደኛው ባርሴሎና ነው እና በላሊጋም ጥሩ እንቅስቃሴ፣ በኮፓ ዴልሬም ጥሩ እንቅስቃሴ፣ እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግ ጥሩ እንቅስቃሴን ብቻ ሳይሆን ደግሞ ብዙ ጎሎችን ተቃራኒ ክለብ ላይ የሚያዘንብ ክለብ ሆኗል። ከጥቂት ጊዜያቶች በኋላ በነ ያሚን ያማል፣ ሮበርት ሌዋንዶስኪ፣ በነ ራፊና የመሳሰሉ የፊት ለፊት መስመር ስትራይከሮች ፍጹም የጎል ማዝነብን ሂደትን እያስመለከቱ እንመለከታለን። እንደ አጠቃላይ ዛሬ የሚካሄደው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ወደ ሩብ ፍጻሜ ለመግባት የሚደረገው የውድድር ባርሴሎናን ከዶርትመንድ፣ አስቶን ቪላን ፓሪስ ሴን ጀርሜን የሚያገናኝ ይሆናል። አጠቃላይ ብዙ ግምቶች ተሰጥተዋል። ባርሴሎና ያልፋል፣ ፒኤስጂ ያልፋል የሚል ግምቶች አሉ። ከዛም አኳያ እናንተ ምን ይመስላችኋል? ግምታችሁን በኮሜንት ስራ አስቀምጡ። ማታ 4 ሰዓት ላይ አስቶን ቪላን ከቪላ ፓርክ በዚሁ በአርጂና ስፖርት ቀጥታ ከኛ ጋር ላይቭ ስትሪም ስለሚኖረን በላይቭ እንድትከታተሉን ከወዲሁ እንጋብዛችኋለን። በያላችሁበት ሰላማችሁ ይብዛ። ይህ የአርጂና ስፖርት ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙናል። በያላችሁበት ሰላማችሁ ይብዛ።